ከ600 በላይ የሶማሊያ ስደተኞች ዶሎ አዶን ተቀላቀሉ። ጥገኝነት ጠያቂ የሶማሊያ ስደተኞችን ወደ ኢትዮጵያ አዛውሮ ማጠናቀቁን የዓለም አቀፉ የስደተኞች ድርጅት ገልጿል። ዓለም አቀፉ የስደተኞች ድርጅት ከትናንት በስቲያ ባወጣው መግለጫ ይፋ እንዳደረገው ባለፈው የፈረንጆቹ ታህሳስ ወር የተጀመረው ስደተኞችን የማዛወር እንቅስቃሴ ተጠናቋል። ስደተኞችን በማዛወር እንቅስቃሴውም 621 ጥገኝነት ጠያቂ የሶማሊያ ስደተኞችን ኢትዮጵያ ውስጥ ወደሚገኘው ዶሎ አዶ የስደተኞች ካምፕ ማስገባት ተችሏል። ጥገኝነት ጠያቂዎቹም በየመን የተፈጠረውን ግጭት ሸሽተው የሶማሌላንድን አቋርጠው በቶጎ ጫሌ በኩል የገቡ መሆናቸው ተገልጿል። ስደተኞቹን የማዛወር ስራው የተከናወነው በጅጅጋ የሚገኘው የዓለም አቀፉ ስደተኞች ድርጅት ቢሮ ከኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ መስሪያ ቤት ጋር በመተባበር እንደሆነ ተገልጿል። ስደተኞቹም ወደ ካምፑ ከገቡ በኋላ በስደተኝነት እንዲመዘገቡና እርዳታም እንደሚደረግላቸው ድርጅቱ ገልጿል። የመጨረሻዎቹን 92 ስደተኞችንም ባለፈው አርብ ማዛወር ተችሏል። ዓለም አቀፉ የስደተኞች ድርጅት ከዚህ ቀደምም ባለፈው ዓመት ታህሳስና ጥር ወር 79 ጥገኝነት ጠያቂ የመናውያንን ከሼደር ወደ አዲስ አበባ አዛውሮ እንደነበረ አስታውሷል ሲል ዘገባውን ያደረሰን ሰንደቅ ጋዜጣ ነው።